ሰላም የዲቪጂቲ ፋሚሊያስ በሌላ ቀን በሌላ ቪዲዮ ተመልሰናል። ዛሬም ብዙ ሪያክት የምናደርግባቸው ቪዲዮዎች አሉ ብለን አንሳክሳችሁም አንድ የያሲኖን ፖድካስት ነው የምናየው ማለት ነው። ያው ያሲኖ የተናገራቸው አስተማሪ የሆኑ ቪዲዮዎች ማለት ነው። እንዲሁም ቀልድም ሊኖረው ይችላል አብረን ነው የምናየው። ይሄንም ሜንሽን ተደርገን ነው። ስለዚህ አስተማሪ ቪዲዮ ሊሆን ስለሚችል ይሄን ቪዲዮ እስከመጨረሻው ማየት እንዳይረሳ። ደግሞ እንደተለመደው ከተመቻችሁ ይሄ ቪዲዮ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ያው ብዙ እየጠፋን ያለነው በደንብ በትልቅ ቪዲዮ እየተዘጋጀንበት ስለሆነ ነው። የመጀመሪያውንና የመጨረሻውን ቪዲዮአችንን እናያለን። 1 ሚሊዮን ምናምን ፎሎወርስ አለኝ። ኢቭን መቀርጽበት ስልክ ራሱ አልነበረኝ። እንዴት ጋይስ ያሹፍ ካለተም እዛ ፕሮሞሽን አልሰራም ምናምን ግን ታክሲ ላይ እንደዚህ ተጠብቂ ምናምን ነገር ቲክቶከር ልጅ ይመስላል። ያሲኖን ይመስላል ኮሜዲ ይመስላል ይሆናል። አይሽ ምክንያቱም አይ ኤክስፔክት አደረግማ አውቀው ነበር አላፊ ቀን እንደሚመጣ። ከዛ ግን አንድ የረጅም ዓመት ጓደኛዬ ወደ ውጭ ሀገር ሄደ። ሼፍ ነው ሼፍ ጆ ይማች ሄደ። ከዛ እሱን ሸኝቼ ስመለስ ይሆን አብሮሽ የኖረ ሰው ሲለይ ደስ ያለሽማ ዋይ ለምን ነው የሚሄደው ምናምን ብዬ ልክ ሳስብ ኦኬ ሊሞክር ነው ዞር ስል ደግሞ ባስ ውስጥ ጥቅ ብለው የሞከርኩ ነው የሚለው እንዴት እንደመጣ ያሉ እነዚህ ሰው የሞከሩ ዞር ስል ደግሞ ኤርፖርት አካባቢ ነበር ናይት ነው ይሉታል አልኩሽን ኮንስትራክሽን የሞከሩ ነው። እኔ ብቻዬን ሲሄድ ብር የለኝም ፌመስ ነኝ ምናምን ሰፈር ውስጥ ብድር ያልወሰድኩበት ሱቅ የለም። እውነት ኮሜዲያንነቱ ጠፍቶ ተበዳሪ ሆነ። ሲሰራ እንደዚህ አይነት ሰው አይመስልም። በቃ ሰላምታውም ቀነሰ። ሰዎች ብሎ ማለት ሰላም ጀመሩ። ቫልዩሽ እየወረደ ሲመጣ ባይዘው ሰዎች እጃቸውን ማንሳት ይከብዳቸዋል። አንቺ እንደዚህ ይለው ነው እና እየሞከርኩኝ ነው አልኩኝ። እንዴ ልታለቅሽ ነው እንደዚህ አልፈልግም። እኔ እንድናደርገው ነው የምፈልገው ማለት ነው። እናንተም እንዳታለቅስ እሺ። ማራብ እያታቀኝ ማለት ነው። እኔ እኮ አምን ቀላል ነገር አይደለም እናወራው ባይዛው ወይ። ስለዚህ እንደኔ ተሲጫም አጥሩ አርጅ ያምራል አደይ ነው ቆመ ተኪራይ ነች። ባለቤቱ አሳይልኝ ብሎ ነው ለፕሮሞሽን አሳይልኝ። እሺ ምን ነገር ምን ገርለት አዲስ ይባላል። ቀኝ ግሬን አሳያለሁ እንደ ለ30 ሰከንድ ፓኬጅ እኛ ማስተጋዛ በሙድ እኮ ነው ፕሮሞት ምናምን ታካ አይተዋል አይደል? በኋላ ነው ፋሽን ይሆናል በቃ። ከዛ ያን ቪዲዮ ሰራ ነው እኔ ሞከርኩኝ ነው። ሰውየው የሚናገርበት ኢንቴንሽን ዲፕ ነው። ከዛ ሁሉም ሰው እየሞከረ አይደለ? እኔም እየሞከርኩኝ ነው። ከዛ እንትን አልኩኝ ቪዲዮውን ሰርተን ፖስት ነው የነካውትን ጉዳይ አላውቀውም። እኔ እውነታውን ለመናገር አስቤው ነበር ምን አይደለም ከሰራ ነው አልጠበቅንም። ፖስት ነው ኖርማል ነው። እኔ ስሜቱ ራሱ የአክቲቭ ስሜት አልነበረም የሚመስለው። ቀይ ኮፍያ አለች አይሚዬ ሰውየውን ካራክተሩን ስላገኘሁት ብቻ ቀይ ኮፍያ ጠፋ። ሹራብ እንትን አደረኩኝ ቦርሳ አገኘሁ። ቀይ ኮፍያ ከየት ይምጣ? ያ ሽማግሌ ባይ ዘ ዌይ ያንግ ነኝ ወጣት ነኝ። እርሶ ያላችሁ ምጽፉልኝ ሰዎች አሉ እንደነ ትልቅ ሰው መስላለሁ እንዴ? ትንሽ እና ቀያን ኮፍያ እንዴት አደረግን? ብፈልግ በቃ በሌላ ኬፕ ስራው አይመጣም ጎበዝ ይፈሻል። ከዛ የሆነ ልጅ እንዲያላ ያልፋል። እኔ እኮ አቀራረቡ እኮ ነው ይምር አረ ብራዘር አልቆይም እኮ አትቆይም? አዎ ሶስተኛ ጊዜ አራት አልቆይም እዚህ ጋር ያየህ ምናምን አንተ ያሲኖ ለምን ዋሰጥም ምን አይነት እንደዚህ አድርገው እንደዚህ እንዳታረክሽ እሱ እንዳሳየኝ። እዛ 5 ደቂቃ አልፈጀም። ኤፊ ይባላል ባይ ዘ ወይ አብሮኝ የሰራው ልጅ በጣም ባህላችን እያስተዋወቀ ያለ ምርጥ ተወዛዋዥ ነው። ኤፊ ደብሊው ብለናል ይሰራ ነው። ከዛ ፖስት ነው እንትና አለ ምናምን ማናጀር አጋጣሚ ከቢሾፍቱ ወደ እኔ ጋር እየመጣ ነበር። እንደዛ ልክ መቶ ሲያየው ምንድነው የሰራው አለኝ።
አጋጣሚ ኤዲት የሚያደርኩት እኔ እዛ ፖስት አደረግነው። አዎ አልጠበቅነው። አይከብድም እኮ ኤዲት ማድረጉ ዝም ብሎ ፖስት አደረግነው። ሄድን የሆነ ፕሮግራም ላይ ነበር ምናምን። ከዛ ስንመጣ ኖርማል ነው 600,000 ምናምን ማታ 1 ሰዓት አካባቢ አንድ ሚሊዮን ምናምን ታይቷል። በማግስቱ መወዳቸው ማድንቃቸው አርቲስቶች አረ በለው ኤሚ አንቺ ብቻ እኮ ነሽ ያልደወልሽው። አላነሳልኝም አይደለም እኔ ደውል መች ታነሳለህ ስልክ ወዲያው ፌመስ ሆንክ። ወዲያው ስልክ ታለኝና ነው ማነሳው። ስልክ እኮ አልነበረም የሚያልኩሽ እኮ ስልክ ሲኖር አይደል ይነሳ። ከዛ እንትን ሆነ እና ኤሚ ተፖሰተ። ከዛ ድብልቅልቅ አለ። ምን ነበር እንደው ሰው ማለት እኔ መደወል ፌመስ አርቲስቶች ሲደውሉ በጣም ያስደነግጣል። እንደምታደንቂያቸው ሰዎች ሲደውሉ እንዴ እኔ መደወላቸውን ነው የማየው። እውነት እሺ ያወራሉ። አሰማማ ቴንክ ዩ ስለደወልክ። መደወሉን ተውና ያነግሳው ሐሳብ አላህ በረካ ያድርግ ይላል። ደውሉ እግዚአብሔር ጤናውን ይስጥ ናምና አሜን። እዚህ አጋጣሚ ቤተሰብ ጨዋታ ላይ አሸናፊ ሆኗል። እናመሰግናለን። ትንሽ ድምጼንም ጎርነን ማድረግ አምራናቸው ማለት ጀመርኩ። ከጎረቤት ምናምን ሰላም እያሞከርኩ ነው ምናምን አከራይ ምናምን እያሞከርኩ ነው። አከራይ ነበረ ግን የሆነት እና በሰዓቱ ከፍዬው አላውቅም። የቤት ኪራይ ችግር ነው ኤሚዬ። እዚህ ካፌ ያለ በጫራው ነው የምበላው። ምግብ ቤት ነው ቡና መጠጣበት ቦታ አለ እዛ ጫራው ነው። ከጎን ሱቅ አለ። ምንድነው ጫሩ? ጫራው ነው ጫራው በጫራው እዛ ምንድነው ጫራው? ኮሜዲያን ጫራው ታቂም ጫራው እስቲ ኤሚዬን አስጭሯት። ኤሚ ጥሩ ነገር ነው። ዶሮ ነበርኩ ማለት ጫራው ታቂም እኔ ራሱ ብር እያለኝ ራሱ በጫራው ነው ደስ የሚለኝ። ቆይ ንገረኛ ምንድነው ጫራው? ዱቤ ማለት ነው። ስራ መድረክ ምናምን አንዳንዴ በቃ ሲቸግርሽ ማያስቀል ይዘሽ ሄደሽ የሆነ መድረክ ላይ እንትን ትያለሽ። ምክንያቱም ጫራው እንትን ለማለት ምንም ሰው አይስቅም። በቃ የቸገረው ሰው ሳይል ለቸገረው ሰው አይስቅም። ባይገው ሲኖርሽ ነው ሰው ሲስቅ። እንደዚህ ሆኖ እንደዚህ ስትይ እና በቃ ጀስት ሪል ፊሊንግ የሚመጣው ከዛ ነው። ደግሞ እኔ የመጣሁበት መንገድ እኮ 10 ምናምን ዓመት እኮ አርቱ ላይ ዋጋ ከፍያለሁ። እንቱሻል እዚህ ቦታ ለመምጣት እኮ የመጣሁበት መንገድ በጣም ብዙ ሙከራዎች ያሳደገኝ ሚዲያ ያውቅ። የቢኤስ ላይ መለስ ብዬ ብታይ በቃ የሆነ መቆያ የመሰልኩ ሰው ነበርኩ። አለቀ ጋይስ። እና እንቀጥሏለን ቪዲዮም ማለት ነው። ፓርት 2 ፈልገንም ቢሆን እንቀጥሏለን። ደስ ይላል። ያው እኛም እስቲ በጫሩ እየሞከርን ነው። ሰው እንትን እያለብን ነው እየገባብን ስለሆነ ነው ያራዳ ልጆች። ያው የዛሬው ቪዲዮ እንደሚያስደስታችሁ ተስፋ አደርጋለሁ። ከተመቻችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ። ላይክ አድርጉ፣ ሼር አድርጉት፣ ለምትወዱት ጓደኞቻችሁ አድርሱ። ቢንግ ብለናል።